አብም ወልድ መንፈስ ቅዱስም አንድ ከሆነ ኢየሱስ ክርስቶስ ታዲያ የሚጸልየው ለማን ነው? ለራሱ ነው የሚጸልየው ነው? በእናንተ አስተምሮ እንዴት ነው የሚተነተነው? ያ ጥሩ ጥያቄ ነው። ኢየሱስ ክርስቶስ አምላክ ሆኖ ራሱ አምላክ ሆኖ ለምን ይጸልያል? ኢን ዘ ፈርስት ፕሌስ አምላክ ነው። ሁሉን እየቻለ ወደ ሌላ መጸለይ ብቻ ሳይሆን አምላክ ሆኖ እያለ ከሌላኛው ምን ጥበቃ ነው የሚጸልይ? ምክንያቱም ሌላኛው ያለው ነገር ሁሉ እሱ አለ። በሌላ አካል የሚኖረው እግዚአብሔር አብም ሆነ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ወልድ አለው እየተባለ መልሶ እሱ የሚጸልይበት ምክንያት ምንድን ነው? ሳይቸግረው እንደመጸለይ ማለት ነው። ስለዚህ ነገሩ እንደሱ አይደለም። መጽሐፍ ቅዱሳችን የኢየሱስ ክርስቶስን ጸሎት እንደዚህ ነው የሚያሳየው። ዕብራውያን መጽሐፍ ምዕራፍ 5 ላይ የኢየሱስ ክርስቶስ ጸሎት ትንሽ በኢየሱስ ክርስቶስ ላይ የምናየው ነገር ለየት ያለ ነገር ነው። አሁን ራበኝ የሚለው ራበኝ ይልና የራቡትን ሁሉ የሚመግብ ሆኖ ይመጣል። ጠማኝ ይልና የተጠሙትን ሁሉ የሚያጠጣ ሆኖ ይመጣል። የሰው ልጅ በዚህ ምድር ላይ የሰማይ ወፎች መስፈሪያ ያላቸው፣ ቀበሮ ጉድጓድ አለው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም ይላል። አሁን ኦኬ፣ ስለዚህ እውነት ቀበሮ ከቀበሮ አንሶ ከወፍ አንሶ ነው አይደለም። ኢየሱስን ለየት ባለ መጽሐፍ ቅዱስ በሚነግረን መንገድ ነው ማየት ያይሳ ሳይኖረው ሳይሆን እያለው እየቻለ ምን እያለ ነው በሚለው ነው መረዳት ያለበት። ዕብራውያን መጽሐፍ ምዕራፍ 5 ላይ ምን ይላል? እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። በስጋ ወራት። ሮሜ መጽሐፍ ምዕራፍ 8 ላይ ደግሞ ከስጋ የተነሳ ስለደከመ ይላል። በዚህ የክርስቶስ ጸሎት፣ የክርስቶስ ጾም፣ የክርስቶስ ያለመቻል የሚመስሉ ገጽታዎቹ በሙሉ ከስጋ የተነሳ የሚመጡ ነገሮች ናቸው። ስለ አብና ወልድ ስናሳው ጸልየ የምንለው አብ በሁለት መንገድ አስተምሮናል። ኢየሱስ ምን አደረገ? አብ እንግዲህ በሁሉ ቦታ የሚኖር ነው ብለናል። ስንጸልይም በሰማያት የምትኖር አባታችን ሆይ ብለን ነው የምንጸልየው። እዚህ በሰማያት በሁሉ ቦታ የሚኖር ነው። መታያው ግን የመታያው መኖሪያ ግን ሰማያት ሁሉ አይደል። በሁሉ ቦታ ይገኛል። አብ በሰማያት ነው የሚኖረው። የመታያ መኖሪያው ግን ወልድ ነው። እኔን ያየ አብን አይቷል ነው ያለው። እሱ በሰማያት በሁሉ ቦታ ስለሚኖር ሰማይን ያየ አብን አየ አልተባለም፣ ወይ ምድርን ያየ አብን አየ አልተባለም፣ ወይ ሌላ ነገሮችን አይባልም። በወልድ ግን የሚኖረው ኑሮ አብ የሚታይበት መኖሪያ ወልድ ይባላል። ስለዚህ ሲጸልይ ወዴት ጸለየ ስትል በሰማይ ወደሚኖረው በሰማያት ወደሚኖረው በእኔ ውስጥም ይኖራል ወዳለው ነው። አሁን ሰው የሚረዳው ሲጸልይ ኢሚዲየትሊ አብን ከወልድ ውጥት ማድረግ ይፈልጋል። ጥቅሶቹ በሁሉ ቦታ ላይ ያለው አንድ ጥቅስ ለመመለስ ስንሄድ በሌሎች ቦታዎች ላይ ያሉ ጥቅሶች ተረስተው አይደለም። ስለዚህ ክርስቶስ ስለ አብ ምን አስተማረ ነው? ስለ አብ ሲያስተምር በሁሉ ቦታ የሚኖር ነው ብሎ አስተምሯል። በእኔ ነው የሚኖረው ብሎ አስተምሯል። ስለዚህ ሲጸልይ ወደ ማን ነው የጸለየው ስንል በሁሉ ቦታ ወደሚኖረው በውስጡም በእኔ ውስጥም ይኖራል ወዳለው አብ ነው እየተጸለየ ያለው እንጂ ከሱ ውጪ ወዳለ አብ ነው ማለት አይደለም። በእኔም ይኖራል በሁሉ ቦታም ይኖራል ብሎ ስላለ ኢየሱስ ክርስቶስ ሲጸልይ በስጋው ማለት ነው ያው የምንለው ልክ በስጋው ወራት ስለሚል በስጋው በውስጡም ወደሚኖረው በሁሉ ቦታ በሚኖረው አብ ነው የሚጸልይ እንጂ በሌላ አካል ከሱ ውጪ ሁልጊዜም ከሱ ውጪ ወይም ከሱ የተለየ አካል ተብሎ የተሰጠው ቅድም ባልካቸው መምህራን በኩል እንደሱ ከሆነ ከሱ የተለየ አካል ከሆነ የሚጸልየው እሱ አይችልም ማለት ወይም እየቻለ ከሆነ የሚጸልይበት ምክንያት ሚኒንግለስ ነው። እየቻለ የሚጸልይበት ምክንያት ሚኒንግለስ ነው። ስለዚህ እንደሱ አይደለም። ወደ ሌላ አካል እየጸለየ አይደለም። ከሱ በተለየ አካል ወዳለ አይደለም የሚጸልየው። በሱ ውስጥም በሚኖረው በሁሉ ቦታም ይገኛል ብሎ ያስተማረን ክርስቶስ ለዚህ ነው ሁለቱንም ያስተማረ። አብ ሊሚትድ ሆኖ ወልድ ውስጥ ብቻ የሚቀር ነገር ተደርጎ እንዳይታይ በሁሉ ቦታ የሚኖር ነው ብሎ አስተማረ። ከሱ ውጪ ደግሞ የተለየ አካል ነው ብለን እንዳንለው ደግሞ በእኔ ነው የሚኖረው። ስለዚህ ሲጸልይ ወደ ማን ጸለየ ሲባል በሱ ውስጥ የሚኖረው
በሁሉ ቦታም ወደሚኖረው አብ ነው ይጸልየው ብለን ነው እንደ እግዚአብሔር ቃል የምናየው። አብም ወልድ መንፈስ ቅዱስም አንድ ከሆነ ኢየሱስ ክርስቶስ ታዲያ የሚጸልየው ለማን ነው? ለራሱ ነው የሚጸልየው ነው? በእናንተ አስተምሮ እንዴት ነው የሚተነተነው? ያ ጥሩ ጥያቄ ነው። ኢየሱስ ክርስቶስ አምላክ ሆኖ ራሱ አምላክ ሆኖ ለምን ይጸልያል? ኢን ዘ ፈርስት ፕሌስ አምላክ ነው። ሁሉን እየቻለ ወደ ሌላ መጸለይ ብቻ ሳይሆን አምላክ ሆኖ እያለ ከሌላኛው ምን ጥበቃ ነው የሚጸልይ? ምክንያቱም ሌላኛው ያለው ነገር ሁሉ እሱ አለ። በሌላ አካል የሚኖረው እግዚአብሔር አብም ሆነ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ፣ እግዚአብሔር ወልድ አለው እየተባለ መልሶ እሱ የሚጸልይበት ምክንያት ምንድን ነው? ሳይቸግረው እንደመጸለይ ማለት ነው። ስለዚህ ነገሩ እንደሱ አይደለም። መጽሐፍ ቅዱሳችን የኢየሱስ ክርስቶስን ጸሎት እንደዚህ ነው የሚያሳየው። ዕብራውያን መጽሐፍ ምዕራፍ 5 ላይ የኢየሱስ ክርስቶስ ጸሎት ትንሽ በኢየሱስ ክርስቶስ ላይ የምናየው ነገር ለየት ያለ ነገር ነው። አሁን ራበኝ የሚለው ራበኝ ይልና የራቡትን ሁሉ የሚመግብ ሆኖ ይመጣል። ጠማኝ ይልና የተጠሙትን ሁሉ የሚያጠጣ ሆኖ ይመጣል። የሰው ልጅ በዚህ ምድር ላይ የሰማይ ወፎች መስፈሪያ አላቸው፣ ቀበሮ ጉድጓድ አለው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም ይላል። አሁን ኦኬ፣ ስለዚህ እውነት ቀበሮ ከቀበሮ አንሶ ከወፍ አንሶ አይደለም። ኢየሱስን ለየት ባለ መጽሐፍ ቅዱስ በሚነግረን መንገድ ነው ማየት ያይሰ ሳይኖረው ሳይሆን እያለው እየቻለ ምን እያለ ነው ወይም በሚለው ነው ምን መረዳት ያለበት። ዕብራውያን መጽሐፍ ምዕራፍ 5 ላይ ምን ይላል? እርሱ በስጋው ወራት ከሞት ሊያድነው ወደሚችል ከጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። በስጋው ወራት። ሮሜ መጽሐፍ ምዕራፍ 8 ላይ ደግሞ ከስጋ የተነሳ ስለደከመ። በዚህ የክርስቶስ ጸሎት፣ የክርስቶስ ጾም፣ የክርስቶስ ያለመቻል የሚመስሉ ገጽታዎቹ በሙሉ ከስጋ የተነሳ የሚመጡ ነገሮች ናቸው። ስለ አብና ወልድ ስናጻው ጸልየ የምንለው አብ በሁለት መንገድ አስተምሮናል። ኢየሱስ ምን አደረገ? አብ እንግዲህ በሁሉ ቦታ የሚኖር ነው ብለናል። ስንጸልይም በሰማያት የምትኖር አባታችን ሆይ ብለን ነው የምንጸልየው። ስለዚህ በሰማያት በሁሉ ቦታ የሚኖር ነው። መታያው ግን የመታያው መኖሪያ ግን ሰማያት ሁሉ አይደል። በሁሉ ቦታ ይገኛል። አብ በሰማያት ነው የሚኖረው። የመታያ መኖሪያው ግን ወልድ ነው። እኔን ያየ አብን አይቷል ነው ያለው። እሱ በሰማያት በሁሉ ቦታ ስለሚኖር ሰማይን ያየ አብን አየ አልተባለም፣ ወይ ምድርን ያየ አብን አየ አልተባለም፣ ወይ ሌላ ነገሮችን አይባልም። በወልድ ግን የሚኖረው ኑሮ አብ የሚታይበት መኖሪያ ወልድ ይባላል። ስለዚህ ሲጸልይ ወዴት ጸለየ ስትል በሰማይ ወደሚኖረው በሰማያት ወደሚኖረው በእኔ ውስጥም ይኖራል ወዳለው ነው። አሁን ሰው የሚረዳው ሲጸልይ ኢሚዲየትሊ አብን ከወልድ ውጥት ማድረግ ይፈልጋል። ጥቅሶቹ በሁሉ ቦታ ላይ ያለው አንድ ጥቅስ ለመመለስ ስንሄድ በሌሎች ቦታዎች ላይ ያሉ ጥቅሶች ተረስተው አይደለም። ስለዚህ ክርስቶስ ስለ አብ ምን አስተማረ ነው? ስለ አብ ሲያስተምር በሁሉ ቦታ የሚኖር ነው ብሎ አስተምሯል። በእኔ ነው የሚኖረው ብሎ አስተምሯል። ስለዚህ ሲጸልይ ወደ ማን ነው የጸለየው ስንል በሁሉ ቦታ ወደሚኖረው በውስጡም በእኔ ውስጥም ይኖራል ወዳለው አብ ነው እየተጸለየ ያለው እንጂ ከሱ ውጪ ወዳለ አብ ነው ማለት አይደለም። በእኔም ይኖራል በሁሉ ቦታም ይኖራል ብሎ ስላለ ኢየሱስ ክርስቶስ ሲጸልይ በስጋው ማለት ነው። ያው የምንለው ልክ በስጋው ወራት ስለሚል በስጋው በውስጡም ወደሚኖረው በሁሉ ቦታ በሚኖረው አብ ነው የሚጸልይ እንጂ በሌላ አካል ከሱ ውጪ ሁልጊዜም ከሱ ውጪ ወይም ከሱ የተለየ አካል ተብሎ የተሰጠው ቅድም ባልካቸው መምህራን በኩል እንደሱ ከሆነ ከሱ ወደ ተለየ አካል ከሆነ የሚጸልየው እሱ አይችልም ማለት ወይም እየቻለ ከሆነ የሚጸልይበት ምክንያት ሚኒንግለስ ነው። እየቻለ የሚጸልይበት ምክንያት ሚኒንግለስ ነው። ስለዚህ እንደሱ አይደለም። ወደ ሌላ አካል እየጸለየ አይደለም። ከሱ በተለየ አካል ወዳለ አይደለም የሚጸልየው። በሱ ውስጥም በሚኖረው በሁሉ ቦታም ይገኛል ብሎ ያስተማረን ክርስቶስ ለዚህ ነው ሁለቱንም ያስተማረን። አብ ሊሚትድ ሆኖ ወልድ ውስጥ ብቻ የሚቀር ነገር ተደርጎ እንዳይታይ በሁሉ ቦታ የሚኖር ነው ብሎ አስተማረ። ከሱ ውጪ ደግሞ የተለየ አካል ነው ብለን እንዳንለው ደግሞ በእኔ ነው የሚኖረው።
ስለዚህ ሲጸልይ ወደ ማን ጸለየ ሲባል በሱ ውስጥ የሚኖረው በሁሉ ቦታም ወደሚኖረው አብ ነው የጸለየው ብለን ነው እንደ እግዚአብሔር ቃል የምናየው።